ሁለንተናዊ ብልጽግና ማለት በቁስ ብቻ ሳይሆን በመንፈስም መበልጸግን የሚያካትት መሆኑን አምኖ እየተጋ ነው ያለው። ስለዚህ አገራችን ኢትዮጵያ በታሪኳም የኢኮኖሚ ዘርፍ በአንድ ዘርፍ ብቻ የተቸከለና በአንድ ዘርፍ ላይ ብቻ ትኩረት ያደረገ ከመሆኑ የተነሳ በከፍተኛ ድህነትና ጉስቁልና ውስጥ አልፏል። ይሄንን በማጤን ብዝሃ ዘርፍ ኢኮኖሚን እንደ አማራጭ ይዞ በመትጋት ላይ የሚገኝ ፓርቲ ነው። ከነዚህም ዘርፎች በዋናነት ለመጥቀስ ግብርና፣ ማዕድን፣ ቱሪዝም፣ ማኒፋክቸሪንግ እና ዲጂታል ኢኮኖሚን ተክሎ በእነዚህ ላይ መሄድ ተገቢና ወሳኝ መሆኑን ይዞ እየተጋ ያለ ፓርቲ ነው። አጠቃላይ ስትራክቸራል ትራንስፎርሜሽንን የምናረጋግጥበትና እነዚህን እውን አድርገን የምንሄድበት ሰፊ ስራዎች እየተሰራ ነው የሚገኘው። የፖሊሲያችንን አቅጣጫ በራሳችን ፍላጎት የመወሰን ሙሉ ነፃነታችን ይበልጥ በጽኑ መሰረት ላይ እንዲቆም እናደርጋለን። ስለሆነም ብልጽግናን ይምረጡ፣ ምልክታችንም የስንዴ ነዶ ነው።